በቀላሉ ዶላር መስራት የምትችሉበት የሚገርም አፕሊኬሽን አሳያችኋለሁ ማለት ነው። ቢያንስ በሳምንት $10 በወር ደግሞ ከ40 እና ከ50 ዶላር ከአንዱ አፕሊኬሽን ላይ ብቻ ታገኛላችሁ። ሁለቱ ደግሞ ሲሆን አስቡት ማለት ነው ጋይስ። ሁላችሁም አሁን ላይ $1 በጣም ውድ ነው ጋይስ፣ በጣም ውድ ነው። ስለዚህ ሁላችሁም እያንዳንዱን የኦንላይን ስራ መስራት አለባችሁ። ሰራተኛ ብትሆኑ፣ ተማሪ ብትሆኑ፣ ምንም ነገር ብትሰሩ ኦንላይን ስራዎችን ከጎን ለጎን መስራት ለናንተ ይጠቅማችኋል ብዬ አስባለሁ። ተማሪዎች ደግሞ ቤታችሁ ቁጭ ብላችኋል። ስለዚህ ይህን ትርፍ ጊዜ ደግሞ መጠቀም አለባችሁ ማለት ነው። በዚህ ቪዲዮ የአንዱን አፕሊኬሽን እንዴት እንደምትሰሩና እንዴት ሬጂስተር እንደምታደርጉ እያንዳንዱን ቪዲዮ በዲቴል ሰርቼላችኋለሁ። ቀጣይ ደግሞ ስለ ሁለተኛው አፕሊኬሽን እንሰራለን ማለት ነው። ሁለቱንም ስራ ለመጀመር ከፈለጋችሁ እታች ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጬላችኋለሁ። ሲቀጥል ደግሞ እያንዳንዱን ስራ ቶሎ ማግኘት ከፈለጋችሁ ቴሌግራም ቻናላችንን በመቀላቀል እዛ ላይ መስራት ትችላላችሁ ማለት ነው። ለማንኛውም ይመቻችሁ። ወደ ቀጣይ ቪዲዮ እንሄድ ማለት ነው። ሁለቱ አፕሊኬሽኖች እነዚህ ናቸው። እንግዲህ እያንዳንዱን እንዴት ሬጂስተር እንደምታደርጉና በሚቀጥለው ቪዲዮ ደግሞ እንዴት ዊዝድሮ ማድረግ እንደምትችሉ አሳያችኋለሁ። እንግዲህ እዚህ ጋር እንደምታዩት የመጀመሪያውን አፕሊኬሽን ውስጥ እንገባለን ማለት ነው። ሁለት አይነት አማራጭ አለ። አካውንት ሎጊን ይላል። እዚህ ጋር ደግሞ እንደምታዩት በጉግልም ሎጊን ማድረግ ትችላላችሁ። እዚህ ጋር ደግሞ ኢሜይላችሁን ምናምን ጽፋችሁ አካውንት ካላችሁ መግባት ትችላላችሁ ማለት ነው። ስለዚህ ቀጥታኛ በጉግል የምንገባ ይሆናል ማለት ነው፣ ወይም ደግሞ በኢሜይል ቀጥታ የምንገባ ይሆናል። ይሄኛው አማራጭ በመርጡት ሞር የተሻለና ለፍጥነትም የተሻለ ይሆናል ማለት ነው። እንደምታዩት ኢሜይላችሁን ከዘረዘራላችሁ ውስጥ አንደኛው መርጣችሁ ወደ ውስጥ ትገባላችሁ ማለት ነው። ከዛ ወደዚህ አይነት ፔጅ ያመጣችኋል። ኮንቲኒው ትሉና ወደ ውስጥ እንገባለን ጋይስ። ሁለቱም አፕሊኬሽኖች ብር እንደሚከፍሉ 100% የተረጋገጡ ሲሆኑ አብዛኞቻችሁ ደግሞ እንደዚህ አይነት አፕሊኬሽኖችን ትፈልጋላችሁ፣ ነገር ግን ማግኘት አልቻላችሁም። አሁን ላይ ግን እያንዳንዱን ነገር እንዴት እንደምታስሄዱ አብረን የምንመለከት ይሆናል ማለት ነው። እንደምታዩት የመጀመሪያው ኒክኔም ይላል። ኒክኔማችሁን ትጽፋላችሁ፣ ጅማሮ እንለዋለን። ሲቀጥል ጾታችሁን ትመርጣላችሁ፣ እድሜ ትሞላላችሁ ማለት ነው። ሰሚት እናደርጋለን። አሁን ቀጥታ ወደ አፕሊኬሽኑ ገብተናል። እንደምታዩት ፍሪ ሰጥቶናል ወይም ፍሪ ጊፍት ሰጥተውናል ማለት ነው። ኦኬ ብለን አፕሊኬሽኑን እንዴት እንደምትሰሩና እያንዳንዱን ነገር አሁን የማሳያችሁ ይሆናል። እንግዲህ ቬሪፋይ እናደርጋለን። አሁኑኑ ስታርት ቬሪፋይ ብለን ቬሪፊኬሽናችንን እንጨርሳለን። የመጀመሪያው ቬሪፊኬሽን ምንድነው? ፌስ ቬሪፊኬሽን የሚባለው ነው። እንግዲህ ቬሪፊኬሽናችን ቀጥታ ወደ ፕሮሰሲንግ ገብቷል። አሁን የሚቀጥለውን ነገር እያንዳንዱን ነገር የምንመለከት ይሆናል ማለት ነው። አሁን ቬሪፊኬሽን ሰክሰስፉል ብሎናል። ስለዚህ አብዛኛውን ነገር አጠቃለን ጨርሰናል ማለት ነው። አሁን እንዴት ነው ስራዎችን ሜክ የምናደርገው የሚለውን ነገር አብረን የምንመለከት ይሆናል። እሺ ጋይስ፣ አሁን እንዴት መስራት እንደምትችሉና ምን አይነት ነገሮችን መስራት እንደምትችሉ አብረን የምንመለከት ይሆናል ማለት ነው። በመጀመሪያ ደረጃ ቬሪፊኬሽን ልክ እንደጨረሳችሁ እዚች ጋር ቬሪፊኬሽን የምትል ነገር አይኖርም ማለት ነው። እንደምታዩት ሁለት አይነት መንገዶች አሉ። አንደኛው ላይቭ ላይ አብዛኞቹ ሰዎች ይቀመጣሉ። ልክ እንደምታዩቸው ኢትዮጵያዊ ሰዎች አሉ ማለት ነው። እንደዚህ ላይቭ ላይ እየተቀመጡ ምን ያገኛሉ ማለት ነው? ኮይን ያገኛሉ። ልክ ቲክቶክ ላይ እንደሚሰጠው ማለት ነው። ይሄኛው ኮይን ያገኛሉ። እዚህ እንደዚህ አይነት አፕሊኬሽኖች ላይ አብዛኛውን ጊዜ ብዙ አይነት የምንሰራበት መንገድ አለ ብያቸዋለሁ። ሲቀጥል የመጀመሪያው ላይ ልክ እንደዚህ ፓርቲ ላይ እየተቀመጡ ላይቭ እየከፈቱ በጣም ብዙ ስራ የሚሰሩ ሰዎች አሉ ማለት ነው። በእንደዚህ አይነት መልኩ እየሰራችሁ እዚህ ጋር ኮይን የሚለውን ነገር መሰብሰብ ትችላላችሁ ማለት ነው። ነገር ግን ላይቭ ላይ መቀመጥ ካልፈለጋችሁ ብዙ የምትሰሩበት መንገድ አለ፣ ወይም ደግሞ ብዙ አማራጭ አላችሁ ማለት ነው። ይሄ ደግሞ በጣም ተወዳጅ ያደርገዋል። እዚህ ጋር ሁለት አይነት ነገር አለ፣ ወይም ሁለት አይነት ኮይን አለ። ኮይን የሚለው አለ። እንደምታዩት ኮይን ማለት የተለያዩ ሰዎች ላይቭ ላይ ስትቀመጡ ወይም ፓርቲ ላይ ስትቀመጡ የሚሰጧችሁ ኮይን ማለት ነው። እዚህ ጋር ክርስቲያን የሚል አለ። የተለያዩ ጌሞች የተለያዩ ዴሊ ታስኮች በመስራት ሰዎችን በመጋበዝ ደግሞ ስፒን እያደረጋችሁ የተለያዩ ነገሮችን በማግኘት ምን የምታደርጉበት ነው? ብር ወይም ኮይን የምሰበስቡበት ነው ማለት ነው። ቅድሚያ ብሮች ሜክ ለማድረግ የምንገባበት አንድ ነገር አለ። የመጀመሪያው ዴሊ ታስክ የሚባለው ነገር ነው። ይሄ ዴሊ ታስክ የሚባለውን ነገር አብረን በደንብ የምንመለከተው ይሆናል ማለት ነው።
እንደምታዩት ዴሊ ታስክ ላይ ይሄ ሁሉ ስራዎች አሉ ማለት ነው። እያነበባችሁ እያንዳንዱ ነገር መስራት ትችላላችሁ። የመጀመሪያው ቬሪፊኬሽን ስለጨረሳችሁ ኮምፕሊት ስላደረጋችሁ ቬሪፊኬሽናችሁን ስለጨረሳችሁ የሚሰጣችሁ ኮይን አለ ማለት ነው። ስለዚህ ሪሲቭ እንላለን ማለት ነው። እንደምታዩት ልክ እዚህ ጋር የሚመስሉ በጣም ብዙ ኮይኖች አሉ ማለት ነው። ኮይን የምታገኙበት የተለያዩ ሽልማቶች የምታገኙበት እና የተለያዩ ኮይኖችን የምትሰሩበት በጣም ብዙ ነገሮች አሉ። እነዚህን ነገር መስራት ትችላላችሁ ማለት ነው። ሲቀጥል የሁለተኛው ደግሞ የምንሰራበት መንገድ ምን ተብሎ ይጠራል? ሰዎችን ኢንቫይት በማድረግ የምንሰራበት ስራ ማለት ነው። ሰዎችን ኢንቫይት እያደረግን የምንሰራው ስራ ማለት ነው። የመጀመሪያ እንደምታዩት ወደ ውስጥ እንደገባችሁ ሎኪ ውስጥ እንደገባችሁ 3 የምታሽከረክሩበት ቲኬት ይሰጣችኋል። ስፒን የምታደርጉበት ቲኬት ይሰጣችኋል ማለት ነው። ቀጥታ ጎ ስትሉት እንደምታዩት የሚሰጣችሁ ትቀበላላችሁ ማለት ነው። ወደ 4.6 ወደ 4.5 4 ምናምን አካባቢ ይሰጣቸዋል ማለት ነው። ሲቀጥል ደግሞ ሌላ ኮይን የምታገኙበት መንገድ ምንድነው ነው አይደል ጋይስ? እንደምታዩት ኢንቫይት በምታደርጉበት ሰዓት የተለያዩ ስፒን የምታደርጉበት ትኬት ይሰጣቸዋል። ስለዚህ ሰዎችን ኢንቫይት ማድረግ የሚጠቅማችሁ እዚህ ጋር ስፒን እያደረጋችሁ የምታገኙትን ሽልማት ወይም የምታገኙትን ይህን ክርስቲያን የሚባለውን ኮይን ወደ እንትን አሁን ለምሳሌ ዊዝድሮ ለማድረግ ጋይስ ወደ 3739 አካባቢ ይቀረናል። ስለዚህ ይህን 3739 ዶላር ኮይኖችን ለማግኘት ሰዎችን ኢንቫይት እያደረጋችሁ እዚህ ጋር የሚገኘውን ትኬቶች መውሰድ ነው ማለት ነው። ስለዚህ አብዛኞቹ ደግሞ ሴቶች ከሆኑ እንደምታዩት ብዙ ኢንቫይቶች ይሰጣቸዋል ማለት ነው። እንግዲህ በመጀመሪያ እንዴት ኢንቫይት ማድረግ እንደሚቻል እያንዳንዱን ነገር እናያለን ማለት ነው። የመጀመሪያው አንድ ሰው ጋብዛችሁ ኢንቫይት አድርጋችሁ የሚሰጣችሁ ትኬት ስንት ነው ነው? ወንድ ከሆነ 1 ነው የሚሰጣችሁ፣ ሴት ከሆነች ደግሞ 2 ይሰጣችኋል ማለት ነው። ነገር ግን 2 አይነት ነገር አለ። አንድ ሰው ጋበዛችሁ ለመባል ኢንቫይት ሬጂስተር በመጀመሪያ ኢንቫይታችሁን ወይም ደግሞ ይሄ ጓደኛችሁን ምን ታደርጋላችሁ? ሬጂስተር ታደርጋላችሁ። ይሄ ጓደኛችሁ የጋበዛችሁት ጓደኛ ደግሞ ፌስ ቬሪፊኬሽን ሲጨርስ እኛ ቅድም እንዳደረግነው ፌስ ቬሪፊኬሽን ሲጨርስ ምን ይሰጠናል ማለት ነው? እንደምታዩት ትኬት ይሰጠናል ማለት ነው። ስለዚህ በዚህ ትኬት ተጠቅመን ደግሞ እኛ እዚህ ጋር ምን እናደርጋለን ማለት ነው? ስፒን እያደረግን ብሮችን ሜክ ማድረግ እንችላለን። አንድ ያልነገርኳችሁ ነገር ፌስ ቬሪፊኬሽን ከጨረስን 1 ትኬት ይሰጣችኋል። ይህን ትኬት በመቀበል ቀጥታ እዚህ ጋር ስፒን እናደርጋለን ማለት ነው። ስፒን በምታደርጉበት ሰዓት 74 ኮይን ይሰጠኛል ማለት ነው። እንደምታዩት ወደ 3665 ኮይኖች ካገኘው ዊዝድሮ ማድረግ እችላለሁ ማለት ነው። እንግዲህ የመጀመሪያ 50 ሺህ ነው ዊዝድሮ ማድረግ የሚችሉት፣ ሁለተኛ ወደ 80 ሺህ፣ ሶስተኛ ወደ 200 ሺህ እያለ በስቴፕ ነው የሚሄደው ማለት ነው። እንግዲህ ሰዎችን ኢንቫይት እያደረጋችሁ የተለያዩ ነገሮችን መስራት አለባችሁ። ሲቀጥል ደግሞ ማይክ ላይ ወይም ደግሞ የሆነ ፓርቲ ላይ ተቀምጣችሁ የምትሰሩት ስራ አለ ማለት ነው። ለ10 ደቂቃ ከተቀመጣችሁ 1 ትኬት ይሰጣችኋል። ስለዚህ እንደዚህ እያደረጋችሁ ሰዎችን እየጋበዛችሁ ብዙ ስራዎች ማድረግ ወይም ብዙ ስራዎችን መስራት ትችላላችሁ። ሶስተኛ ደግሞ ፓርቲ ላይ በመቀመጥ ኮይኖችን መሰብሰብ ትችላላችሁ። አብዛኛው ሰው ግን በጣም እየሰራበት ያለው ነገር ፓርቲ ላይ በመቀመጥ ኮይን መሰብሰብ ነው። ሁለተኛ ደግሞ እንደምታዩት ሰዎችን እየጋበዛችሁ የምታገኙበት ነው ማለት ነው። እንደገባችሁ ወደ 4.5 ኮይን ይሰጣችኋል። ከዛ ቀስ እያለ ሰዎችን እየጋበዛችሁ ስፒን በምታደርጉበት ሰዓት ብዙ ኮይኖችን መሰብሰብ ትችላላችሁ ማለት ነው። ይሄ እንደዚህ አይነት አፕሊኬሽኖች አብዛኞቹ እንደዚህ ነው የሚሰሩት ማለት ነው። እንግዲህ እውነተኛ እንደሆነና 100% እንደሆነ 100% እኔ ራሱ እርግጠኛ ነኝ ማለት ነው። ዊዝድሮ እንደምታደርጉ ግልጽ ነው፣ ወይም ደግሞ በጣም እርግጠኛ ሆኜ ልነግራችሁ እችላለሁ ማለት ነው። በቀጣይ ደግሞ ዊዝድሮን አሳያችኋለሁ ማለት ነው። የቴሌግራም ቻናላችንን በመቀላቀል መቀላቀል ትችላላችሁ። 2 አይነት የቴሌግራም ቻናል አለ ማለት ነው። አንደኛው ቬሪፋይድ የሆነ ብቻ ስራ የሚለቀቅበት ነው ማለት ነው። ሁለተኛው ደግሞ አንቬሪፋይድ የሆነ ስራዎች ይለቀቃሉ ማለት ነው። ቴሌግራም ቻናላችን እንድትቀላቀሉ ነው። እዛው ዲስክሪፕሽን ቦክስ ላይ ያለ ቪዲዮ ዲስክሪፕሽን ቦክስ ላይ በመግባት ወይም ኮሜንት ላይ በመግባት ታገኙታላችሁ ማለት ነው። ሁለቱንም መቀላቀል ትችላላችሁ።